ተንባሊት የምትባል ርህርት የምትባል መራይተ ፍኖት የምትባል መሪ የምትባል በጣም በርካታ ስዕላትን የሳለ ሲሆን ከሁሉም ደግሞ ዛሬ ቤተክርስቲያናችን መንበሩ ላይ የምታኖረው መራይተ ፍኖት ወይም መንገድን የምትመራ የምትባል የድንግል ማርያም ስዕል ናትና እዛች ስዕል ላይ ብቻ ቆይታ አደርጋለሁ። እግዚአብሔር አምላካችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሁንልን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በመንበረ ታቦቱ ላይ ምስለ ፍቁር ወልዳ ይልቁኑ ደግሞ መራይተ ፍኖት የምትባል ጣቷን ወደ ልጇ ወደ ጌታ የምትጠቁምን ስዕል መጀመሪያ የሳለው ሉቃስ ሲሆን ስሎም ለድንግል ማርያም ባሳያት ጊዜ ይህ ስዕል አለ በዚህ ስዕል ላይ ረድኤቴና በረከቴ እስከ ዘላለም ወይም እስከ ዕለተ ምጽአት ይኖራል ብላ እንደባረከችው የቤተ ክርስቲያን ትውፊት ያስረዳል። እቺ ስዕል መንበሩ ላይ መቀመጧ ድንግል ማርያም ኪሩባዊት ሰረገላ ተብላ የተገለጠች ናት። በሐዲስ ኪዳን የእመቤታችን ይሄ ስዕል ሲቀመጥ በብሉይ ኪዳን ግን በቃል ኪዳኑ ታቦት ዙሪያ ማን ነበሩ? ኪሩቤልና ሱራፌል ናቸው። በእውነት ክንፋቸውን ዘረር አድርገው በምስዋው ላይ በመሰዊያው ላይ ነበሩ። በአዲስ ኪዳን ግን በኪሩቤል ሰረገላ ላይ የሚቀመጠውን ጌታ በጀርባው ያዘለች፣ በክንዷ የታቀፈች፣ በከናፍሯ የሳመች እሷ ማን ናት? ድንግል ማርያም በመሆኗ ምስለ ፍቁር ወልዳ ይልቁኑ ደግሞ መራይተ ፍኖት የተባለች ድንግል ማርያም እጇን ወደ ልጇ እያመለከተች ትሳላለችና ንሳለማ ንዑ ለስዕለ ማርያም ቡርክት የተባረከች የድንግል ማርያምን ስዕል እንሳለማት ዘንድ ነው ይላል። ለምንድን ነው በአዲስ ኪዳን መንበሩ ላይ ድንግል ማርያም መሳሏ ቢባል በብሉይ ኪዳን ኪሩቤል የማንን ዙፋን ተሸክመዋል? የእግዚአብሔርን። እሷ ደግሞ በኪሩቤል ሰረገላ ላይ ተቀመጠውን ጌታ በጀርባዋ በማዘሏ በክንዷ በመታቀፏ በከናፍሯ በመሳሟ ከኪሩቤል በልጣለች አልበለጠችም? በአንድ ድምፅ አልበለጠችም? በልጣለች በልጣለች። ሊቁ ምን ይላል? አንቲ ታቢን ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ። ለምንድን ነው አባ ጊዮርጊስ ይህን ያለው? መልስ ይሰጣል። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ። ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና ወበምጽናቱ ዘእሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቲ ጾርኪዮ በከርስኪ፣ አንቺ ግን ያን አምላክ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ፣ በጉልበቶችሽ ታቀፍሽው።